የህፃን ልጅ በድንገት ከተሰረቀ በኋላ ለ73 ዓመታት ሊገኝ አልቻለም። ነገሩ እንዲህ ነው። ከዕለታት ባንዱ ቀን ሁለት ወንድማማቾች በሚኖሩበት አካባቢ ባለ መናፈሻ ውስጥ የራሳቸውን ጨዋታ እየተጫወቱ ነበር። በድንገት ግን ከየት መጣች ሳትባል አንዲት አረንጓዴ ሻሽ ያደረገች ሴት ወደ ታናሽ ወንድሙ ጠጋ ብላ ከረሜላ እንድትገዛለት ይፈልግ እንደሆነ ትጠይቀዋለች። ታናሽ ወንድሙም ወዲያው ይስማማል። እሷም በልና ሱቅ እንሂድና እገዛልሃለሁ ትለዋለች። ትንሹ ልጅም እሺ ብሏት አብሯት ይሄዳል። ከዚህ ጊዜ በኋላ ግን ይህ ሕፃን ዳግመኛ እዚህ አካባቢ አልታየም። ይህ ሕፃን እድሜው ገና 6 ዓመቱ ሲሆን ስሙም ሉዊስ ይባላል። አብረውት የነበረው ታላቅ ወንድሙ ሮጀር ይባላል። እሱ ደግሞ 10 ዓመቱ ነው። እናም ሴቷ ሉዊስን ይዛ ስትሄድ ሮጀር ከረሜላ ፈልጎ መከተል ጀመረ። ሆኖም ትንሽ እንደተጓዙ ሁኔታው አላምር አለው። አስተውሉ። ይህ እንግዲህ እንደ አውሮፓውያኑ አቆጣጠር በ1951 ነበር። ያን ጊዜ የልጆች መሰረቅ እምብዛም የሚያጋጥም ነገር አልነበረም። እናም የሚሆነው ነገር ግራ የገባው ሮጀር ይህን ነገር ለእናቴ በነግራት ይሻላል ብሎ እነሱን መከተል ትቶ ወደ ቤቱ መሮጥ ይጀምራል። ከደቂቃዎች በኋላ ወደ ቤት ደርሶ ለእናቱ የተፈጠረውን ሁሉ ይነግራታል። እናትም በጣም ትደነግጥና በሩጫ ወደ መናፈሻው ስፍራ ሄዳ ልጇን መፈለግ ትጀምራለች። ሆኖም ልጇንም ይሁን ወሰደች የተባለችውን ሴት ማግኘት አልቻለችም። ስለዚህ ፈጥና ወደ ፖሊስ ጣቢያ ትሄዳለች። ነገር ግን በቅርቡ ከፖርቶሪኮ ተሰደው ወደ ካሊፎርኒያ የመጡ ቤተሰቦች ስለሆኑና የእንግሊዝኛ ቋንቋ ችግር ስለነበረባት የተፈጠረውን ችግር በአግባቡ ማስረዳት ተቸግራ ነበረ። በኋላ ላይ የቋንቋውን ችግር ፈተው የተፈጠረውን ነገር ካወቁ በኋላ ፖሊስ ወዲያው ወደ ክትትል ገባ። በአካባቢው ከነበረ የጦር ካምፕ ወታደሮች እንዲመጡ እንዲሁም የባህር ኃይል አባላት ተጠርተው የባህር ዳርቻዎችን በጥንቃቄ እንዲያስሱ ተደርጎ ፍለጋው ተጧጧፈ። ወዲያውም ጉዳዩ ጋዜጣ ላይ እንዲወጣ ተደረገ። ሆኖም ግን የሕፃን ሉዊስ ፍንጭ ሊገኝ አልቻለም። በዚህ ሁሉ ነገር መሃል እናት በጣም ተጎዳች። ግን ምንም ልታደርገው የምትችለው ነገር አልነበረም። ብቻ በየቀኑ ፖሊስ ጣቢያ እየሄደች አዲስ ነገር ካለ እያለች መጠየቋን አላቋረጠችም። ሁል ቀን ግን ፖሊሶቹ የሚሰጧት መልስ ተመሳሳይ ነበር፣ ምንም አዲስ ነገር የለም የሚል። እንዲህ እያለ ዓመታት አለፉ። እናትም በየቀኑ ፖሊስ ጣቢያ መምጣቷን እየተወች በየሳምንቱ መምጣት፣ ትንሽ ቆይቶም በየወሩ መምጣት፣ በኋላ ላይ ጊዜው እየገፋ ሲሄድ ደግሞ በዓመት አንድ ጊዜ እየመጣች መጠየቅ ጀመረች። በዚህ ሁኔታ ፖሊስ ጣቢያ ያሉ ፖሊሶች ለዓመታት ስትመላለስ ስለሚያውቋት አንዳንድ ጊዜ ቃላት እንኳን ሳይለዋወጡ በአሉታ ጭንቅላታቸውን በመነቅነቅ አዲስ ነገር እንደሌለ አሳውቀው ይሸኟት ነበር። ይህ ሁላ ሆኖም እናት ግን ልጇ በሕይወት እንዳለና አንድ ቀን እንደምታገኘው ተስፋ ማድረግ አላቆመችም ነበር። እዚህ ጋር ነው እንግዲህ ሕፃን ሉዊስ እንዴት ሆነ የሚለው ጥያቄ የሚነሳው። በእርግጥ ከተሰረቀ በኋላ የነበሩ ብዙ ነገሮች በትክክል አይታወቁም። ሆኖም ትንንሽ መረጃዎች ለምሳሌ ከካሊፎርኒያ በአውሮፕላን ወደ ምስራቃዊ አሜሪካን ክፍል ወሰዱ፣ እንዲሁም ለጥንዶች በጉዲፈቻ መሰጠቱና እነሱ ልክ እንደ ልጃቸው እንዳሳደጉት ይታወቃል። እዚህ ጋር ልብ ልንለው የሚገባው ነገር ሉዊስ በጉዲፈቻ እንደተሰጠ ያውቃል። ሆኖም ግን ተሰርቆ እንደተወሰደ አያውቅም። እናም ከዚህ በኋላ መደበኛ ሕይወቱን መግፋት ቀጠለ። እዛው አደገ፣ ተማረ። ከዛም ውትድርና ተቀላቅሎ ከአንድም 2 ጊዜ ቬትናም ሄዶ ተዋግቶ ተመልሶ የእሳት አደጋ ሰራተኛ ሆነ። በኋላም አግብቶ ወለደ። ሌላም። በተመሳሳይ ጊዜ በሌላኛው የሀገሪቱ ዳርቻ ላይ የምትገኘው እናቱ ግን እስካሁን ተስፋ አልቆረጠችም ነበር። ምንም እንኳን አዲስ ነገር ባይኖርም በዓመት አንድ ጊዜ ፖሊስ ጣቢያ እየሄደች ስለ ልጇ መጠየቋን አላቆመችም። ሁልጊዜም የሕፃን ሉዊስን ፎቶና የሱ ታሪክ የታተመበትን ጋዜጣ ቦርሳዋ ውስጥ ይዛ ነበር የምትንቀሳቀሰው። በዚህ ሁኔታ 10 ዓመታት አለፉ። አዎ
ሕፃን ሉዊስ ከተሰረቀ በትክክል 54 ዓመት ሆነው። ይህም 2005 ማለት ነው። በዚህ ጊዜም እናት 92 ዓመት ሆኗት ነበር። ነገር ግን በሚያሳዝን ሁኔታ እንደዛ የናፈቀችውና ልታገኘው የጓጓችለትን ልጇን ዳግመኛ ሳታይ ሕይወቷ አለፈ። ሉዊስንም የማግኘት ዕድል የተሟጠጠ መሰለ። ረጅም ጊዜ አለፈ። 2020 ሆኗል። ይህን ጊዜ ነበረ አሊዳ የምትባል የ63 ዓመት ሴት ወደ ታሪካችን የምትመጣው። ከዕለታት በአንዱ ቀን እንደ ቀልድ ብላ ኦንላይን ላይ የዲኤንኤ ምርመራ በማድረግ የዘር ግንዳቸውን በማወቅ ቤተሰብ የሚያገናኝ ድርጅት ጋር የራሷን ዲኤንኤ ትልክና በኋላ ላይ ውጤቱ ይመጣላታል። እናም የመጣው ውጤት እሷ ከማታውቀው አንድ ሰው ጋር የ20% የዲኤንኤ ዝምድና እንዳላት ይነግራታል። እናም የማላውቀው አጎት ወይ አክስት ልጅ ወይ ሌላ ዘመድ ይሆናል ብላ ኢሜል ታደርግለታለች። እናም ብትጠብቅ መልስ የለም። በኋላ ነገሩን እርግፍ አድርጋ ትታ 4 ዓመታት አለፉ። አንድ ምሽት ቤቷ ቁጭ ብላ ስለ ተጠፋፉ ቤተሰቦች የሚያወራ ዶክመንተሪ በቲቪ እያየች ሳለ ያ ኢሜል ያልመለሰላት ሰው ትዝ አላት። እናም ጊዜ ወስዳ ለመፈለግ አስባ ኦንላይን ላይ በስሙ ማፈላለግ ጀመረች። ከቆይታ በኋላም ፎቶዎችን ማግኘት ቻለች። ይህ ሰው ሉዊስ ነበር። አሊዳ ከልጅነቷ ጀምሮ ሉዊስ የሚባል በ6 ዓመቱ የጠፋ አጎት እንዳላት ሲወራ ሰምታለች። እናም ኢንተርኔት ላይ ያንን ፎቶ ስታይ እሱ ይሆን እንዴ ብላ አሰበች። እናም የልጅነቱ ፎቶ ስለነበራት ኢንተርኔት ላይ ካለው ፎቶ ጋር ስታመሳከር እሱ ሳይሆን እንደማይቀር ተጠራጠረች። ይህንንም ይዛ ወደ ፖሊስ በመሄድ ይህ ሰው በ1951 ላይ የተሰረቀው አጎቴ ሳይሆን አይቀርም ብላ ጉዳዩን አስረዳች። ፖሊሶችም በነገሩ ቢገረሙም ሊተባበሯት ፈቅደው ጉዳዩን ማጣራት ጀመሩ። እናም የኤፍቢአይ እና የተለያየ መስሪያ ቤቶች እገዛ ተጨምሮ ያለበትን ቦታ ማወቅ ቻሉ። በመቀጠልም ወዳለበት ስፍራ በአካል በመጓዝ ሁሉንም ነገር ማለትም በ1951 ተሰርቆ እንደመጣ እናም ለረጅም ዓመታት ሲፈለግ እንደነበረ ነገሩት። ችግሩ ግን ሉዊስ መሰረቁን አያውቅም ነበረ። እሱ የሚያውቀው በሕጋዊ መንገድ በጉዲፈቻ መሰጠቱን ነው። እናም እርግጠኛ መሆን እንዲቻል ድጋሚ የዲኤንኤ ምርመራ እንዲያደርግ አሳመኑት። ውጤቱም ሉዊስ ከአሊዳ እና ከቤተሰቡ አባላት ጋር ቀጥታ እንደሚዛመድ የሚገልጽ ነበረ። በሚገርም ሁኔታ ከ73 ዓመታት በኋላ አስቡት፣ ከ73 ዓመታት በኋላ የሥጋ ዘመዶቹን ለማግኘት ከምስራቃዊ የአሜሪካን ክፍል በፕሌን ተሳፍሮ ዳግመኛ ወደ ካሊፎርኒያ መጣ። ውህደቱም በሀገሪቱ የቴሌቪዥን ጣቢያ እንደዚህ ነበር የተዘገበው። Family 70 years after being abducted after he was found through a voluntary DNA swab test. ልብ ማለት ያለብን በዚህ ሁኔታ ሉዊስ አብዛኛውን የቤተሰብ አባል አያውቅም ወይም አያስታውስም። ሆኖም አንድ ሰው ብቻ ግን ያስታውሳል። ያም የተሰረቀ ቀን አብሮት የነበረው ታላቅ ወንድሙ ሮጀርን። እናም በስተመጨረሻ ከእርሱ ጋር በሰላም ተገናኙ። ይህ የምትመለከቱት ምስል የዛን ዕለት አብረው የተነሱት ነው። ሉዊስ በስተቀኝ፣ ሮጀር ደግሞ በስተግራ። ታዲያ ይህ ሁሉ ነገር አልፎ ሉዊስን የሰረቀው ማን ነው የሚለው ጥያቄ መልስ አላገኘም። ምክንያቱም 70 ዓመታት አልፈዋል። አረንጓዴ ሻሽ የለበሰችው ሰራቂም ማን እንደሆነች አይታወቅም። ሉዊስም ሕፃን ስለነበር ምንም አያስታውስም። ሌላው ቢቀር አሳዳጊዎቹ እንኳን በሕይወት የሉም። ስለሆነም ሰራቂው ማን እንደሆነ መቼም ማወቅ የሚቻል ነገር አይመስልም። ይህን ትረካ ያቀረበላችሁ ጃምቦ ሚዲያ ነው።